አመል አለ። ክርስቲያን ባለትዳሮች ባልና ሚስቶች አመላቸው ምንድነው? ሸጋ መልካም። እንደዚህ መልካም አመልና ጠባይ ሊኖረን ያስፈልጋል። አመላችንና ጠባያችን መልካም ያልሆነ ራሳችንን እናርም፣ እናስተካክል። ሁለተኛው በትዳር ህይወት ውስጥ ገደብና ድንበር አበጅተን ትዳሩን እንጠብቀው፣ ከለላ እናድርግለት። ሶስተኛው በክርስቲያናዊ ትዳር ውስጥ ሁሉ ጊዜ ይቅር መባባል አለ፣ መሸፋፈን አለ። አንዳችሁ አንዳችሁን ኃጢአት ምን አድርጉ ብሎ እግዚአብሔር አስተማረ? ክደኑ፣ ሸፍኑ ብሎ። አራተኛው የተመለከትነው በክርስቲያናዊ ትዳር ውስጥ ትዳሩ ባልየው የገባበት ለመቀበል አይደለም፣ ለመስጠት። ሚስትም ወደ ትዳሩ የገባችው ለመቀበል አይደለም፣ ለመስጠት። ባል የሚገባው ለመውደድ ነው፣ ለመወደድ አይደለም። መውደድ ነው የሚጠበቅበት። እየወደደ ሞተልን አይደል ጌታችን? ከሱ በላይ አስተማሪ ያስፈልጋል? እየወደደን፣ እኛ እየጠላ ነው፣ እሱ እየወደደን ሞተልን። ለመውደድ ነው፣ ለመወደድ አይደለም። ያቶችኝ እንደዚህ አይ መርሳት ነው እሱ። እኛ የኛን ኃላፊነት መወጣት ነው። እኛ ከወደድን ደግሞ እግዚአብሔር በእኛ የጎደለውን ነገር ሊሞላልን የታመነ ነው። ይሞላል አይሞላም? ይሞላል። እስቲ አድርገን እንጠብቀው። ታምራቱን ያሳያል እግዚአብሔር። እንዴ ስራአተን ስራ ስንፈልግ ብቻ ነው እንዴ ያሳየ እልል የምንሰኝበት በእግዚአብሔር ስራ? ውጭ ሀገር ቪዛ በመመታቱ ብቻ ነው እግዚአብሔር ስራ እልል የሚሰኝበት? እስቲ ወደን ባል ሚስቱን ወዶ ሚስቲቱ ደግሞ የመውደድ እንከንና ክፍተት እንኳን ቢኖርባት ሳያስተካክላት ሲቀር እስቲ ነው እግዚአብሔር። ስለዚህ መስጠት፣ ልግስና፣ ያውም ደግሞ ያለ መቆጠብ፣ በፍጹም ቸርነት ልግስና እንደሚያስፈልግ፣ ስጦታ እንደሚያስፈልግ። ሌላው በትዳር ህይወት ውስጥ ኦርቶዶክሳውያን ክርስቲያኖች ባለትዳሮች አንዳችን ለአንዳችን የምንሰጠው ምን ያስፈልገናል አለ? ጊዜ። ንገሩኝ፣ ምን ያስፈልጋል? አይሰማም። ምን ያስፈልጋል? ጊዜ። ጊዜ መስጠት፣ አብረን የምንነጋገርበት የምናወራበት ጊዜ ያስፈልጋል። የምናወራበት። ሌላው የተመለከትነው ኃላፊነት አለው። ባል ኃላፊነት አለው፣ ሚስትም ኃላፊነት አላት። ኃላፊነታችንን አውቀን እንወጣ። ሌላው የተመለከትነው ክርስቲያናዊ ትዳር ትዳሩ በራሱ የቅድስና ህይወት የሚነበብበት ነው አለ። ምን አይነት ህይወት የሚነበብበት ነው? አይሰማኝም። እስኪ ንገሩ፣ ምን አይነት ህይወት? የቅድስና ህይወት። ጸሎት አለ በትዳሩ ህይወት ውስጥ። ቅዱስ ቁርባን አብሮ መቀበል አለ። የእግዚአብሔርን ቃል ማንበብ ማጥናት አለ። ፈቃድ እግዚአብሔርን ለማድረግ መጣጣር አለ። የገዛ ሰውነትን ኃጢአት እንዳይሰራ፣ የገዛ አንደበትን ክፉ እንዳይናገር፣ የገዛ አይን ክፉ እንዳይመለከት ራስን መቆጣጠር አለ፣ ማሸነፍ አለ። የቅድስና ህይወት ያስፈልጋል በክርስቲያናዊ ትዳር ውስጥ። ሌላው የተመለከትነው ግንኙነታችን ነው፣ እርስ በርስ ያለን ግንኙነት። ብዙ ጊዜ ብልሽቱ ከግንኙነት ነው የሚጀምረው። አሁን ብዙ ባለትዳሮች አንነጋገርም ግን እናስቀድሳለን፣ አንነጋገርም ግን መተን ጉባኤ እንሳተፋለን፣ አንነጋገርም ስንበላ እንባርካለን፣ ጸሎት እናደርጋለን። በውጭ ባሉት እንግዲህ የሚፈርድ ይኖራል እሱ እግዚአብሔር። በዚህ ባጠገብ ባለነው ግን እንፈርዳለን እኛ። እንደዚህ አይፈቀድም። ፀሐይ እንዲጠልቅ አይገባም። በቅሬታ በመቆራረጥ ነው። ይሄ በአግባብ አለመግባባትን ነው የሚያመለክተው። ስለዚህ የግንኙነት መስመርን ምን ማድረግ ያስፈልጋል? ማስተካከል፣ በአግባብ መቀራረብ፣ የሚያግባቡ መንገዶችን ማበጀት ያስፈልጋል። ሌላው የሚያስፈልገው ግልጽነትና ታማኝ፣ ድብቅ ነገር ያስፈልጋል ብለናል ባለፈው። አሁን ብዙ ጊዜ ከውጭ የሆነ ነገር እናደርግና ስናልፍ ነው የሚታወቀው። የምንናገረው ሌላ፣ የምንሰራው ሌላ። አፋችን የሚያወራው ሌላ፣ ልባችን የሚያስበው ሌላ።
እግዚአብሔር ከዚህ ንጹህ ያደርገን። አሜን በሉ እናንተ። አዎ በደንብ ነው ንጹህ መሆን ደግሞ እግዚአብሔር እንደዚህ የሚወደው መስዋዕት የለም። እንደዚህ መስዋዕት የሚወደው የለም። ንጹህ ልብ፣ ቅን ልብ ያለው ሰው እግዚአብሔር ይወዳል። ሳይናገር በልቡ ያለውን አውቆ ይፈጽምለታል፣ ያደርግለታል። ለዚህ ነው መሽቀዳደም። ራሳችን ታግለን ጉልበታችን አልቆ ተቸግረን ወጥተን ወርደን ሰው አስቸግረን ሳይሳካልን ከምንቀር መልሰን በደከምነው ድካም ከምንጸጸት በውስጥ ቅን ግልጽ የዋህ ሆነን እግዚአብሔር ባደረገልን ብንደሰት አይሻለንም? ስለዚህ ግልጽነት ያስፈልጋል። ግልጽ ታማኝነት። ሌላው ታዛዥ መሆን፣ ራስን ዝቅ ማድረግ። ልዘዝ እንዲያደርግ ሊፍጠር ራሳችሁ ዝቅ አድርጎ ነው ያለን ጌታችን። እሱ ትሑታንን እንደሚወድ ተጽፎልናል። ሌላው 12ኛው እንግዲህ የዛሬ 15 ቀን የተመለከትነው ጽናት፣ ትዕግስት፣ መቻል። በቃ አለማቋረጥ የጀመሩትም በላይ እየጨመሩበት አሁንስ ሞላ ከአቅሜ በላይ ሆኗል አይባልም። እኛ በእኛ ልክ ነው የሞላብን። ከኛ ልክ በላይ ግን እንድንሸከም ሊያደርገን የሚችል የታመነ አምላክ አለን። ማን ነው እሱ? እስኪ ጥሩት። ማን ነው እሱ? አዎ እኛ ሲሞላብን ከኛ በላይ ደግሞ መቻልን ሰጥቶን በመቻላችን ራሱ እኔ ነኝ የቻልኩት፣ እኔ ነኝ የታገስኩት፣ እኔ ነኝ በዚህ ጽናት የተገኘው አይደለም ብለን እኛ ባለመሆናችን ተገርመን ከኛ ጋራ እግዚአብሔር እንዳለ አረጋግጠን ለማመስገን እንድንበቃ በራሳችን አንደምድም። ነገሮች ከኛ በላይ የሆነውን የሚያደርግ እንዳለ እምናምን አማንያን እንሁን። ከሃዲ የሆነ ሰዎች አሁንስ በዛ ያንቺ ነገር፣ አሁንስ በዛ ያንተ ነገር እንዴ መስመር አላለፍክም እንዴ? አሁንስ እንደው ቢታገሱሽ ምን እንላለን? ይሄ እኮ የሚያምን ሰው የሚሰራው ስራ እኮ አይደለም። ኦርቶዶክሳዊ ሰው እኮ የሚናገረው ንግግር አይደለም። ይችላል ያስችላልና እግዚአብሔር ይሄን የተመለከትነው። ዛሬ ደግሞ ባጭሩ የምንመለከተው ሁለት ነገሮችን ነው። አንዱ ጌታችን በዚህ ሳምንት በሰሙነ ሕማማት ከምናነበው ምንባብ ከምንተረጉመው ትርጉም የምናስታውሰው ከሰሱት፣ በሐሰት ወነጀሉት፣ ጠየቀው ጲላጦስ። የምትመልሰው የለህም እንዴ? ዝም። የምትናገረው የለህም? ዝም ማለት እሱ ገብቶታል። ሚስቱም እየመጣች የነገረችው ስላለ ህልም አይታ። ግን ጲላጦስ አልቻለም። እውነትን ይዞ በእውነት መፍረድ፣ እውነትን ይዞ በእውነት መናገር አልቻለም። ብዙ ጩኸት እንዳለ የጩኸታቸውን ፍላጎት ከማሟላት በቀር ሌላ የሚረባ ነገር እንደሌለ አወቀ ይላል መጽሐፋችን ራሱ። ስለዚህ ስለ ህዝቡ ጩኸት ሲል ኃጢአት ባያገኝበትም ፈረደበት፣ ይሰቀል። ስለማጩኸት ንገሩኝ፣ ስለማጩኸት። ብዙ ሰው ስለ ጮኸ እንደ እውነት የሚቆጠሩ ነገሮች አሉ። ብዙ ሰው አሁን ብዙዎችም የሚፈልጉት እንዲህ ያለውን መንገድ እኛ ከጌታችን ያልተማርነው በብዙዎች ጫሂ ቢሆን ኖሮ እንደዚህ አይደለም። ኦርቶዶክሳዊ አስተሳሰብ የህዝቡን ጩኸት ፈራና እንግዲህ ካልሰቀልኩላቸው አያሳርፉኝም ብሎ ሰቀለ። ስለራሱ አልተናገረም፣ አልተከራከረም፣ አልመለሰም፣ ዝም አለ። ይህ ዝምታ እንደምን ያለ ዝምታ ነው! ይህ ትዕግስት እንደምን ያለ ትዕግስት ነው! አሁን በቀደም የመድኃኔዓለም ዕለት በጥንተ ስቅለቱ መጋቢት 27 አስቀድሳችሁ የለ? አልሰማችሁም? በቅዳሴ ዮሐንስ አፈወርቅ አልሰማንም ሲነበብል? ተመልከቱ። እንደምን ያለ ዝምታ ነው! እንዴት ያለ ቸርነት ነው ይህ ቸርነት! እንዴት ያለ ደግነት ነው ይሄ ደግነት! ዝም አለ ነው የሚለውና አንዱ የምንመለከተው ጸጥተኛነት ነው። አሁን ማታ ቀን
ውሃውን ያናውጠው የነበረ ማዕበል ጸጥ ይላል። ጸጥ ሲል እንዴት ደስ ይላል! ጸጥተኛነት ነው። እግዚአብሔር አምላክ በትዳራችን በጸጥተኛነት መኖርን ያድለን። ጸጥተኛነት አንዳንድ ጊዜ እንደ ደካማነት በተሳሳተ መንገድ ይቆጠራል። ዝም የሚል ሰው ሞኝ ይመስላችኋል? ብዙ ሰዎች ሞኝ፣ በቃ ምንም የማያውቅ ደካማ፣ የመናገር ችሎታ የሌለው፣ ውስጣዊ አቅም ያነሰው። ስለዚህ ተናጋሪነትን ነው አሁን እየተማርን ያለነው። ተናጋሪነት። ጸጥተኛ ሰው ግን መጨቃጨቅ አይወድም፣ መነታረክ አይፈልግም። አመለካከቱንና አቋሙ መግለጽ ቢያስፈልገው በኃይልና በቁጣ አይገልጥም። ምን አይነት ሰው? ጸጥተኛ ሰው። ላይ አይወጣም። ጠረጴዛም እንደበድባለን፣ ብርጭቆም እንሰብራለን፣ ሲኒም እንወረውራለን፣ ከዛም አልፎ ስለትም ይጠቀማለን። ስንት አይነት ነን እኛ። ጸጥተኛ የሆነ ሰው ግን አቋሙንና አመለካከቱን ፍላጎቱን እንኳን መግለጽ ቢያስፈልገው ኃይልና ቁጣ አይጠቀምም። ጸጥተኛ ሰው ሁሉን ነገር በጸጋ እየተቀበለ ያመሰግናል። ማን ነው የሚያመሰግነው? እግዚአብሔር። ይሄን እግዚአብሔር ይስጠን። መቼስ መጥፎ ነገር እኮ አይለመንም፣ ስለምንጠቀምበት ነው ይስጠን የምንለው። ሁሉን እየተቀበለ ኃይለኛ ሊሆን ይችላል ባል፣ ተናጋሪ እረፍት የሌላት ልትሆን ትችላለች ሚስት፣ ሌላም ጠባይ ሊኖር ይችላል። ጸጥተኛ የሆነ ሰው፣ መረጋጋት ያለው ሰው ሁሉም በጸጋ ይቀበላል። አሉ እንደነበረ ቤታቸው የበረከት ሆኖ አይተናል። ጸጥ በቃ መቻል ብዙ ያሳተፋል። መቻል እና የነገሮችን በጎ ጎናቸውን ይመለከታል። ዘወትር ለመታዘዝ ለማገልገል ዝግጁ ነው። ሌሎችን ያበረታታል፣ ያደንቃል። ሌሎችን ሰዎች ለማስደሰት ሁሉ ጊዜ የበቃ ነው፣ የነቃ ነው። ሰውን ደስ የሚለውን ነገር ነው የሚያስበው። አንድ ነገር ሲከሰት ነገሩን መጥፎውን ጎኑን አይደለም የሚመለከተው፣ ጥሩን ጎኑን ነው። አሁን መጥፎ ጎን እንመልከት ብንል አሁን ይሄንን እኮ መነጋገር አይቻልም። ቀናውን መመልከት የሚችል ጸጥተኛ ሰው ቀናውን። ሌላው ጸጥተኛ ሰው ሕይወትን ለመጋራት ብቃት ያለው ወይም ያላት ነው። በትዳር ለመኖር ማለት ነው። የጋራ ሕይወት ኖሯቸው አብረው ለመኖር የሚችሉ ባለትዳሮች ጸጥተኞች ናቸው። ጸጥ በቃ እንዳላየ መሆን፣ እንዳልሰማ መሆን፣ እንዳልገባው መሆን። ስንት ነገር ያልፋል መሰላችሁ? ስንት ነገር እንግዲህ አንድ ዓመት እንኳን ስንት ነገር ያሳያል። ስንት ነገር ሌላ ጽንፍ ላይ የነበረው በዓመቱ ተመልሶ ታገኙታላችሁ። እግዚአብሔር አስተምሮት እኛ ተናግረን ያ ሰው ተመልሶ ተምሮ ሲመጣ በዚህ ዓመት በተናገርነው ከመጸጸት ዝም ማለት አይሻልም? ጸጥተኛ መሆን አይሻልም? ያስተምራል እግዚአብሔር። እኛ ለሱ የምንሰጠው ከሆነ ያስተምራል። ጸጥተኛ ሰው በጋራ ሕይወትን መምራት ይችላል፣ ትዳርን መምራት ይችላል። ሌላው ጸጥተኛ ሚስት በባሏ ላይ ደግሞ ምንም አይነት ጫና አታበዛበትም። አንዳንድ ጊዜ ውጥረት የሚፈጥሩ አሉ፣ ሰላም የሚነሱ። አሁን ትዳር ውስጥ ያላችሁ ትዝ የሚሏችሁ አሉ ሚስቶቻችሁ። ጫና፣ ውጥረት በተፈጥሮ በሴቶች ሕይወት ላይ ቢገለጡ አሉ፣ ከወንዶችም ደግሞ አሉ ድካሞች አሉ። አሁን በቅርብ የሚታይን ነገር ከበድ አድርጎ እንደ ስጋት መቁጠር በወንዶች ተፈጥሮ ውስጥ ብዙ ጊዜ አርቆ የርቀቱ የቅርቡን ደግሞ በሴቶች በሚስቶች ያደረጋል። የሩቁን በባሎች እና ከዚህ ከትንሹ ከሚታየው ነገር የተነሳ መጨነቅ ይኖራል፣ መሸበር ይኖራል፣
በትልቁ በትንሹ መታወቅ ይኖራል። እንደዚህ የሚያስጨንቁ ጫና የሚያበዙ አይሆኑም ጸጥተኛ ሚስቶች። ባሎችም እንደዚሁ ጸጥተኛ ባል ሚስቶች የሚያደርጉትን ያላደረጉትን ማንኛውንም ነገር ያደንቃል። የሚያደርጉት አለ የሚያደርጉትን ያደንቃል። አሁን ሰራው ብለሽ አድርገሽ ልብስ ፈርሷል እንዴት አድርገሽ ብታስተካክል ሁሌ ደግሞ አንቺ ጠማማውን ነው የሚያሳይሽ። በቃ ለሁሉ ነገር እኔ ተናጋሪ መሆን አለብኝ፣ አንቺ መምራት አለብኝ፣ መንገር አለብኝ ይላል። ጸጥተኛ የሆነ ግን ያደንቃል። ቀጥታ ጉዳዩን በበጎ ጎኑ ስለሆነ የሚመለከተው ጤናማ በሆነው ገጽ ስለሆነ የሚያይ ግሩም ሚስቴር ወሽ ግን ይገርማል። ይሄንን ጥሩ ነገር ደስ ብሎኝ ገዝቼ የገዛው 3000 ብር ነው ቤት ስደርስ ተሰበረ ብትል ደግሞ በመሰበሩ አይቆጣም። ያልፋል። አይመለስ የተሰበረ ነገር አይደለም። አይመለስ አይጠገን እና ጌታችንም በመዋዕለ ሥጋዌው ያስተማረን የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ይሄን አለፋችሁ ስታነቁ ተጽፏል። የተቀጠቀጠውን ሸምበቆ አይሰብርም። እስቲ አሁን የተቀጠቀጠ ሸምበቆ ለመሰበር ጉልበት ይፈልጋል። ታውቃላችሁ? ሸምበቆ አታውቁም? ሸምበቆ ታውቃላችሁ? እንኳን ተቀጥቅጦ ሸምበቆ ሳይቀጠቀጥስ ለመስበር ጉልበት ይፈልጋል። ባለቤቱ መድኃኔዓለምን ግን ስለ ትዕግስቱ፣ ስለ ቻይነቱ፣ ስለ ጸጥተኛነቱ፣ ስለ ዝምታው የተቀጠቀጠውን ሸምበቆ እንኳን አይሰብርም። የሚነደውን የሚበራውን ጧፍ እንኳን አያጠፋም ማለት ጧፋውን እፍ ቢሉት ይጠፋል። ሻማ እፍ ቢሉት ይጠፋል። የኛ ህፃናት በአንድ አመት በሁለት አመት ሃፒ በርዝዴይ ብለን እፍ በሉ ስትሏቸው ያጠፋል ማለት ጉልበት አይፈልግም። እሱ ግን አያጠፋም ማለት አያጠፋም። ዝም ታጋሽ እና ከኔ ተማሩ ነው ያለኝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ ጸጥተኛ የሆኑ ክርስቲያኖች ከራሳቸው ፍላጎት ይልቅ ሁልጊዜ ሌሎችን ያስቀድማሉ። ጸጥተኛነት የሌሎች መንፈሳዊ ምግባራት ሁሉ እናት ናት። ሌሎቹ ከዚህ የሚወለዱ የሚገኙ ናቸው። የሌሎቹ መንፈሳዊ ምግባራት ሁሉ መሰረታቸው ጸጥተኛነት። ኢየሱስ እግዚአብሔር ይገልጠው ሁሉን በጊዜው ያሳየን። ዝም ያስተምረው እግዚአብሔር ያስተምራል። ሲገባው ይተወዋል፣ ሲገባት ትተዋለች። እስቲ ልታገሰው፣ ዝም ብዬ ልለፈው። ቀን ሲያልፍ ይስተካከል። በዝምታ ስንት ችግሮች ይፈታሉ፣ ስንት መከራ ይታለፋል። የመንፈሳዊ ምግባራትና ፍሬዎች ሁሉ እናታቸው ጸጥተኛነት ናት። ጸጥተኛነት ትዕግስትን፣ ጽናትን፣ ትህትናን፣ የልብ የዋህነትን፣ ፍቅርን፣ ስምምነትን የምታስገኝ የነዚህ ሁሉ መሰረታቸው የሆነች እናት ናት። ጸጥተኛነት ትዕግስተኛ መሆን እንፈልጋለን። እናታቸው ጸጥተኛነት ናት። ደስተኛ መሆን እንፈልጋለን። እናታቸው ጸጥተኛነት ናት። እነዚህ ሁሉ የሚወለዱት ከነዚህ ነው። እንግዲህ ጸጥተኛነት ትህትና የመላበት ልብ መገለጫ ናት። አንዳንድ ሰዎች በተፈጥሯቸው ቀና ናቸው። በቃ መልካም ማለት ነገርን ሁሉ በበጎ የሚመለከቱ ብታዞሯቸው እንኳን የማይዞሩ ወደ ክፉ የማይታያቸው ቀና ሰዎች አላቸው። ከዚህ የተነሳ የጸጥተኛነት ምልክትና ምሳሌ ሆነው ይጠቀሳሉ። በተፈጥሯቸው የታደሉ ሰዎች ማለት ግን ይሁን እንጂ ክርስቲያኖች ጸጥተኛነትን ገንዘብ ለማድረግ በሕይወታችን ጸጥተኛ እንዲያደርገን ጠንክረን መስራት አለብን። ምን ማድረግ አለብን? እስኪ ንገሩን። ጠንክረን መስራት፣ በክርስትና ሕይወትም መስራት አለ። የራስን ሕይወት ማስተካከል አለ። ከራስ ጋር መታገል አለ። ጠንክረን መስራት አለብን። ጌታችን ይህን ሕይወት ይሰጠንም ዘንድ ዘወትር በጸሎት መጠየቅ አለብን። እባክህን ዝምተኛ አድርገን
በሁሉ ተናግሬ አላስተካከልኩ። በመናገሬ ከሰው ጋር ከመቀያየር ከመተዛዘን የክፉ ነገር አትራፊ ከመሆን ያለፈ ነገር አላገኘው። እባክህ ዝም ብዬ ማለፍን ስጠኝ፣ ጸጥ ብዬ መሻገርን ስጠኝ። በእኔ ጸጥታ ሌላው እንዲማር ደግሞ እባክህ ምክንያቱን አበጅልኝ፣ አዘጋጅልኝ እያለን መጠየቅ አለብን። ብንጠይቀው ደግሞ እሱ ሊሰጠን የታመነ ነው። ይሰጣል አይሰጥም? እስኪ ንገሩኝ፣ ይሰጣል አይሰጥም? ጸጥ ማለትን ስጠኝ እንበለው። እንግዲህ ይህን ሕይወት መላበስ እንችል ዘንድ የሚከተሉትን 5 ነገሮች ከሕይወታችን ውስጥ እንሰልጥንባቸው። አንዳንድ ሰዎች ኮምፒውተር ታይፕ ማድረግ ምን ይፈልጋል? ምን ይፈልጋል? ስልጠና አይደለም? ንገሩኛ፣ ምን ይፈልጋል? ስልጠና። የሰለጠነ ሰው ችሎታውን ያዳብራል። ያልሰለጠነ ችሎታው ያልዳበረ ይሆናል። አሁን ይሄ የምንጠቅሰውንም ነገር እንሰልጥንባቸው ስንል እያደረግን እየፈጸምን እንለማመደው፣ እናሳድገው፣ እናዳብረው። አሁን ታይፕ ስታረጉ ስትጀምሩ በደቂቃ ምን ያህል ቃል ትመቱ ነበር? ከ3 ወር በኋላ በደቂቃ ምን ያህል ቃላቶች ታይፕ ታደርጋላችሁ? ከ6 ወር በኋላ፣ ከ6 ዓመትስ በኋላ፣ ከ20 ዓመትስ በኋላ ፍጥነቱ አይጨምርም? አይዳብርም? ችሎታችን አይጨምርም? በክርስትና ሕይወትም እንደዚሁ ነው። ዝም ብሎ መጥቶ መቀመጥ፣ አስቀድሶ መሄድ፣ ነጠላ ጣፍቶ ታቦት ማንገስ ብቻ ሳይሆን በሕይወታችን ውስጥ ልናደርጋቸው ልንሰለጥንባቸው የሚገቡ ምግባራት አሉ። አሁን ብዙዎቻችን ይሄ የሚታየው ነገር ተባባሪ በመሆን ብቻ ማለፍ ነው የምንፈልገው። ስለዚህ በሕይወታችን ውስጥ የማይነበቡ ብዙ ነገሮች ይገኙብናል። በገዛ ድካማችን የተነሳ እዚህ በመኖራችን የተበደል እየመሰለን ደግሞ ትንሽ ነቃ ያልን ያስመስልና ሰይጣን ወደ ሌላ ቦታ ክራስ በጥሶ ይወስደናል። ሃይማኖት አስክዶ ይወስደናል። አድራሻ በመለወጥ ለውጥ አይመጣም። ሰፈር በመለወጥ ለውጥ አይመጣም። ለመለወጥ ራሳችን አድርጉ የተባልነውን እያደረግን መለማመድ፣ በዚያ የሰለጠን መሆን አለብን። አንዱ ጸጥተኛ እንድንሆን የሚረዳን ማመስገን ነው። ምን ማድረግ ነው? ማመስገን። ሁልጊዜ ዘወትር እግዚአብሔርን እናመስግነው። በሰላም ትላንትና ያሳደረን ማን ነው? በሰላም ዛሬ ያዋለን ማን ነው? በሁሉ ይሄ የሚታየውን እኮ ነው ያነሳነው። በየግል ደግሞ ያደረገልን አለ እግዚአብሔር። እናመስግነው እግዚአብሔር። ጌታዬ ኢየሱስ ክርስቶስ ሆይ አመሰግናለሁ እንበል እየደጋገመን። አመሰግናለሁ፣ አመሰግናለሁ። የትዳር አጋራችንን ደግሞ ለእኛም ሆነ ለልጆቻችን ለማንኛውም ሰው ባል ከሆን ሚስታችን የምታደርገው፣ ሚስቶች ከሆናችሁ ባሎች የሚያደርጉትን እየተመለከተ በማንኛውም ነገር አድናቂ እንሆን፣ አመስጋኝ እንሆን። ይሄንን ካደረግን አብሮን ጸጥተኛነት እየተዋሃደ ይሄዳል። ደው አድናቆታችንን ደግሞ በጥቂት ቃላት ብቻ ሳይሆን በስጦታዎች የምንገለጥ፣ በቃልም ይገለጣል። በልክት አሁን ዝም ብላችሁ እስቲ አሁን ስትሄዱ ሚስቶቻችሁ ያልመጡሃል አይደለም? ባሎች እዚህ ያልመጡሃል፣ ቴክስት ጻፉላችሁ ስትወጡ። አንተን ስለሰጠኝ አመሰግናለሁ፣ አንቺ ስለዚህ አይሰራም። ይሄን ይሰራል አይደል? ይሰራል። የሌላውን እንቀበል የለን ያለ ግድ እንቀበላለን። ስለዚህ በፈቃድ እስቲ አርጉ ስትወጡ። እዚህ አብራችሁን ከሆናችሁ ተደራረቡ አይደል? እንደዚህ ነው የሚጀምረው። ማመስ ደግሞ አበባ የተለያዩ ነገር ምን አለ እግዚአብሔር የፈጠረው ብዙ ነገር ይፈጥራል።
ከባድ ይመስላል አይደል? ደግሞ ስንት ስራ እያለብን ስግደት እያለ እንትን እያለ እንዳለ እሱ ስግደት ቦታ አለው። ይሄም ደግሞ ስርዓት መስመር ቦታ አለው። በሆነ ነገር አንሸፋፍን ራሳችን። አሁን ብሰጣት ልቧ ሊያብጥ አይደለም። ይሄ የኛ ስራ አይደለም። በምን አወቅ ነው? አልታየም። እንደዚህ ሲደረግ ያበጠ ልብ በእውነት። ስለዚህ በተግባር እንግለጥ። ቀዳማዊ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ የተጻፈልን በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በሁሉ ምን አድርጉ? እስኪ ንገሩ። በሁሉ ምን አድርጉ? በሁሉ በቃ እግዚአብሔር ይስጥልኝ፣ አምላክ የተመሰገነ ባለቤቴ። መመሰጋገን ማመስገን ለተወድሶ ተከንቱ እንዲሆን አይደለም። ይሄ በተጣመመው መንገድ እኮ አይደለም። አንዳንድ ጊዜ አሁን እዚህ ቆመን እሳቸው ባይኖሩ ያስተምሩን ነበር፣ እንደዚህ አሁንም ነበር። የትርፍ ነው። እዚህ አይገባም፣ እየነጠረ ይመለሳል። እንዲህ ያለውን አይደለም። ጤናማ የሆነውን ያለው ጤናማ በትዳር ህይወት ውስጥ ይገነባል። አድናቂ አመስጋኝ መሆን። ሁለተኛው ሁል ጊዜ ፈገግታ ያለን እንሆን። ፊታችን ፈገግታ ይተላል። ፈገግታ በዙሪያችን ለሚገኙ ሰዎች ሁሉ ልዩ ስጦታ ነው። አይታችኋል? እነዚህ ግዳ ሆነው የሚመጡ ሰዎች ፊታቸው ላይ የሚያሳዩን አለ። በር ከፍታችሁ ልትወጡ ስትሉ ቀደም አድርገው ፈገግ ብለው ጠብቀው በር ይከፍቱላችኋል። ደስ የማይለው ሰው አለ። አሁን በዚህ ምን ያስገለፍጠዋል? ምን ያስቀዋል ብለን እናውቃለን። ምግብ ነዋ። እያንዳንዳችን በተፈጥሯችን ከምንፈልጋቸው ጥሩ ነገሮች መካከል አንዱ ከሌላው ፊት ፈገግታ ነው። ፊቱ ጭፍግግ ያለ የተቆጣ የተበሳጨን ሰው እስቲ አሁን ሰርግ ተጠርታችሁ ኮስተር ያለ አስተናጋጅ የሚያስፈራራ እንዲህ ያለ ምን ፈልጋለህ? ከፍትፍቱ እንደው ምን ነው ንገሩኛ፣ ምንድነው የምንለው? ዋናው እዚህ ላይ ነው። ምግብ ሰው ምግቡ ፊት ላይ ነው። ፈገግታ እህሉ አንሶ ጥሩ ፈገግታ ካለ ጠግበን እንወጣለን። ምን ነው ደጋግሞ እዛ ቤት በወሰዱን እንላለን። ምን ነው በተገናኘን እንላለን። እና ፈገግታ በገጻችን ያለን እንሆን። በችግር ውስጥ እንኳን ያለንም እንኳን ቢሆን ከፊታችን ደግነት ያለበት ፈገግታ እንዲነበብ ማድረግ ይገባናል። ኢዮብ ምዕራፍ 29 ቁጥር 24 ስናነብ ምን አለ? እነርሱ ባልታመኑ ጊዜ ሳኩላቸው የፊቴንም ብርሃን አላወረዱም ማለት። እንደዛ በችግር ውስጥ ሆኖ የገዛ ባልንጀሮቹ ሶስቱ ወዳጆቹ አስጨንቀው አሳዝነው በዛ እነርሱ ለኔ ባልታመኑልኝ ጊዜ ምን አደረኩላቸው? ሳኩላቸው፣ በፈገግታ ተቀበልኩላቸው። ሁሉን ነገር ፈክቼ ብርሃን ሆኜ ተቀበልኳቸው። የፊቴን ብርሃን አላወረዱብኝ። ክፋታቸው አላወረደም፣ አላስቆጣም። ይሄ እኮ መታደል ነው። እግዚአብሔር ይስጠን ይሄንን የማይቀየሙ ፊታቸው የማይቆጣ የታደሉ ሰዎች አሉ። ይስጠን ጌታችን። ይሄ አይደል? እስቲ ይሁት በስነ ስቅለቱ አክሊለ ሦክ በራሱ ደፍተውበት መከራ አጽንተውበት በመስቀል ሰቅለውት ፊቱ ላይ የምናነበው ግን ደግነት፣ ንዴት፣ ብስጭት፣ ቁጣ ነው የምናነበው። አንጸልይበትም ነበር። እንደዛ ቢሆን ስዕሉ ፊቱ ቆመን አናለቅስበትም ነበር። ደግነት፣ ርህራሄ ከፊቱ የሚነበበው መልካም ነገር። ስለዚህ ፈገግታ ያለው ፊት ያስፈልጋል። ፈገግታ ያለው ፊት ወይም ገጽ ሁልጊዜ ያስደስታል፣ ያበረታታል፣ ያጠነክራል። ሁለተኛው ወደ ጸጥተኛነት የሚመራን ፈገግታ ያለው ፊት መለማመድ ነው። እንግዲህ ትንሽ ቋጠር ያለ ካለ መፍታት። መስታወት ፊት ቆሞ ጠጉር ማስተካከል ብቻ ሳይሆን ፊትን ይሁት እየሳቃችሁ ራሳችሁን እየተኮሳተራችሁ ማየት ነው። ማየት አለብን። ማስተካከል ነው። ራስ ምን ያስፈልጋል? በትዳር ህይወት ውስጥ ፈገግታ። ንገሩኛ፣ ምን ያስፈልጋል? የትም ቦታ ነው የሚያስፈልገው። የትም ቦታ አሁን ቢሮ ውስጥ ሄዶ አንዳንድ ጊዜ ኮምፒውተሩ ላይ ተረፍ ምን ፈለግ
የሚሉ አሉ። ሰው ፊት ለማየት የሚጠየፉ ግን ኮምፒውተር ውስጥ መዝሙር ይሆናል የሚሰማው ቪሲዲ። እንዲህ ያለ ግራና ቀኝ የሆነ ህይወት አለ እንዴ? እንስተካከል እንጂ የተጠራ ነው እኮ ለዚህ ነው ቃሉ እየተሰበከ ያለው። እኛ በክርስትናችን ሞራላችን እየወደቀ ለዘመኑ ፍጻሜ መቅረብ ምክንያትና ምሳሌ እንድንሆን አይደለም፣ እንድንስተካከልበት። ሶስተኛው የሚያስፈልገን ለቁጣ መዘግየት ነው፣ አለመቸኮል፣ ቶሎ አለመጮህ። እናስቆጣ ነገር ሲገጥም ራሳችንን ተቆጣጥረን አስቀድመን እንጸልይ። ይሁ ማረን ክርስቶስ፣ ይሁ እባክህ አቤቱ ጌታዬ ሆይ ማረኝ፣ አንደበቴን ጠብቅልኝ፣ ክፉ ከመናገር ሰውረኝ፣ እርዳኝ፣ ጥበብ ስጠኝ፣ ደግሞ ስለምታደርግልኝም አመሰግናለሁ እያልን ጸልይ። የሚያስቆጣ የሚያበሳጭ ነገር ሲገጥም ሮሜ ምዕራፍ 12 ቁጥር 19 ስናነብ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። እንደገና ኤፌሶንም ላይ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት፣ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ አለ። ከእናንተ ዘንድ ምን ይሁን? ይወገድ። ይሄንን አርቆት ነው እና አንዳንድ ጊዜ ባስቆጣን ነገር ላይ ምላሽ ወይም አስተያየት እንድንሰጥ ስንጠየቅ ከመመለስ ጥቂት ጊዜ መቆጠብ አለብን። እንቆጫለን በተናገር ትኩስ ሆነ ግለን በመናገር ምላሽ ከመስጠታችን በፊት በቂ ጊዜ እንስጥ። ጌታችን ደግሞ ጥበብንና ትዕግስትን እንዲሰጠን እንጠይቀው። እሱ በሰጠን ትዕግስትና በሰጠን ጥበብ ተጠቅመን የምንመልሰው እኛንም ሌላውንም የሚጠግን ይሆናል። ስለዚህ ቸኩለን ከመቆጣት እንቆጠብ። ያዕቆብ ምዕራፍ 11 ቁጥር 19 የተጻፈልን ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት ምን ይሆናል? የፈጠነ አይሰማኝም። ለመስማት ምን ይሆነ? የፈጠነ ፈጣን። ምንድነው የተባለው? እንዳያመልጠኝ እስቲ ምንድን ነበረ እያለ ፈጣን ጆሮውን አስተካክሎ በደንብ ለመስማት ተመቻችቶ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። ለሁለት ነገር የዘገየ ይሁናል። አንደኛ ለመናገር፣ ሁለተኛ ለቁጣ። ቶሎ አትናገሩ ማለት ነው። ሌላው ከተናገረ ይበቃ። ቅድም ወንድሜን እኔ እንኳን የምለው ነገር የለኝም። ቅድም ወንድሜ አጠቃሎታል። ግን አንድ ምለው ነገር አለ። ካጠቃለለው ምን አንድ ነገር አለ። በቃ ተጠቃሏል የለኝም ማለት ነው። ከዛ ከወንድሜ በላይ 5 እጥፍ አድርገን ሳጨምረን የማይበቃና ማለት መነገር ባለበት መንገድ ከተገለጠ ይበቃል። እና ይሄ ነው አራተኛው ማማረርን ወይም ምሬትን ከኛ እናርቅ። በዚህ ዓለም ላይ የሚያማርሩ ሁለት አይነት ሰዎች አሉ። ምን የሚያደርጉ? ማማረር፣ ምሬት፣ ኮምፕሌን የሚያደርጉ ማለት ሁለት አይነት። አንደኞቹ ሁሉን ነገር ጨለማ አድርገው የሚያስቡ ናቸው። በሁሉም አቅጣጫ በቃ መልካም ነገር አይታያቸውም። ሌሎቹ ደግሞ ሁለተኛዎቹ አይነት ሰዎች ሁሉም ነገር ፍጹም ሆኖ መቀመጥ አለበት ነው የሚያስቡ። ሁሉ ነገር ንግግሩ ፐርፌክት መሆን አለበት፣ ስራው ፐርፌክት፣ እንጀራው ሲጋገር ፐርፌክት፣ ሽሮው ፐርፌክት። የት አለ እንዲህ አይነት ሰራተኛ አለ? ይበላሻል። እጅ እኮ አንድ አይሆንም። የገቡ ሰሞን ባህል ላይ ለወጡ ያሉ ሰሞን አለ አይደል? አለ አይደለም እንዴ? አላጠናችሁ? ልትሄድ ያማራት የመጣይ ሰሞን በድንጋጤ አለው። በቃ አትረባም ልትሉ ስትሉ ደግሞ ይጣፍጣል። መሰንበቻዋን ያስተካክላሉ። ከዛ ትንሽ የቆመ ነገር ሲኖር ይታወቃል። ማለት አሁን እኛ እናውቃለን። እኔ ቄሱ አውቃለሁ፣ እናንተ አታውቁ። ይታወቃል። እና ሁሉን ነገር ፍጹም በቃ መሆን አለበት። አሁን የተቸገርነው እኮ በዚህ አስተያየታችን
ማንም ይቀረናል? ከላይ ጀምሮ ምሬት አይደል? በቤተ ክርስቲያን ጉዳይ ምሬት፣ በመንፈሳዊ አገልግሎቱ ምሬትን ማራቅ አለብን። ከኛ ማራቅ አለብን። ጸጥተኛ እንድንሆን የሚያደርገን አንዱ ምሬትን ማራቅ ነው እና ለዚህ እንግዲህ በቅዱስ መጽሐፋችን ውስጥ የተገለጡ አሉ። ሁል ጊዜ ነገሮችን አጨልመው የሚመለከቱ ሰዎች እግዚአብሔር የገባልንን ቃል ኪዳን ማስታወስ ያስፈልጋቸዋል። ስለ ቃል ኪዳኑ የሚናገሩ ብዙ ኃይለ ቃሎች አሉ። ለምሳሌ ሮሜ ምዕራፍ 8 ቁጥር 28 ስናነብ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሁሉም ለበጎ፣ ችግር ቢሆን ለበጎ ነው፣ መከራ ቢሆን ለበጎ ነው፣ ስድብ ቢሆን ለበጎ፣ መሰደድ ለበጎ። ማንን የምንወደው ከሆነ እግዚአብሔር፣ እንደማን ሐሳብ የተጠራን ከሆነ እንደ እግዚአብሔር። እንደዚህ አድርገው ማሰብ አለባቸው። ብዙ ቃል ኪዳኖች አሉ እግዚአብሔር ይገባልን። ሌላው ፍጹም ሆኖ ደግሞ ሊቀርቡ የሚፈልጉ ሰዎች ሁሉ ጊዜ አይኖቻቸው በስህተትና በጥፋቶች ላይ የተተከሉ ናቸው። ሁሌ የሚከታተሉት እንደዚህ የፎልት ፋይንደርስ ማለት ሁሌ እሱ ነው የሚያዩት። እንደዚህ መከራ የምናይ እንቸገራለን። እንዲህ ያለ አይን ደግሞ መልካም ነገር አይታየውም። እንዲህ ያሉ ሰዎች ትዕግስት መቻል እንዲበዛላቸው በራሳቸው ክርስቲያናዊ ስራን መስራት ይጠበቅባቸዋል። ይሄን ስንል ንስሐ ስንገባ እኛ ተሳስተን በድለን ሳለ እግዚአብሔር ኃጢአታችንን እንዳልሰራነው አድርጎ አልረሳልንም፣ አልተወልንም። እሱን ማስታወስ ያስፈልጋል። እንዴት እንደረሳለን፣ እንዴት እንደተወልን። ስህተት እንሰራለን። ስህተት ስንሰራ ይቅርታ ፈልገን ወደ እግዚአብሔር አንመጣ። ሰው ሲቀር እንዲለን ጠይቀን አናውቅም። እሱን ቀን ማስታወስ እኛ ስህተት ሰርተን ይቅርታ የምንፈልግበት ቀን እንደነበረ እንዳለ። ሌላው የመጨረሻው ጭቅጭቅንና ነትርክን ማስወገድ ነው። ወደዛ አለመግባት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄ እንዲርቅልን በጸሎት ብንጠይቀው ያደርገናል። ደግሞ መነጋገራችን አስፈላጊ ሆኖ ከገባንበት በጩኸት ከመናገር እንቆጠብ። በኃይል በቃ ሄደም ስራችን ሁሉ እስኪገታተር ልክ አለው። በጩኸት ከመናገር መቆጠብ፣ የዋህነት ያለበትን ፈገግታ ተላብሰን መናገር። ስንናገርም ደግሞ የሌሎች አስተሳሰብ ከኛ የተለየ ሊሆን ይችላል እና ክብርላቸው። ልዩነታችን ከሰዎቹ ጋር ሳይሆን ከሰጡት ሀሳብ ጋር፣ ካስተያየታቸው ጋር። ሁሉም ሰው እንደኛ ሊያስብ አይችልም። እንደዛ ቢሆን ኖሮ እግዚአብሔር አንድ ጊዜ ለሁሉም ሰው አንድ ጭንቅላት ፈጥሮ ሌሎቹ እንዲያባዙ እንድንባዛ በፈቀደ ነበር። አላደረገም። እንደዚህ የሆነ ፋብሪካ ውስጥ አስቀምጦ ልክ እየተመረቱ ዛሬ እየተከፋፈሉ እንዳሉ ነገሮች ጭንቅላት ከዛ እንድንወስድ አላደረገም። ሌላውን ፈጥሮ ለእያንዳንዱ ሰው የራሱ ጭንቅላት፣ የራሱ አእምሮ፣ የራሱ አንጎል ፈጥሮለታል የሚያስበው እንደተሰጠው። ስለዚህ የተለየ ነገር ሲነገር መቀየም የለ። አንዳንድ ስብሰባ ላይ ቁጭ ስትሉ አንድ ሰው የሰጠው አስተያየት ላይ ሌላው ሰው ተቃራኒ ካቀረበ እሱ እንዳለው ነው ያሰበው፣ እግዚአብሔር እንደሰጠው ነው፣ አብሮ እንደሆነው ነው። ልዩነቱ ደግሞ ከኛ አይደለም ከሰጠው ሐሳብ ጋር። እንደዚህ አድርገን እናስብ። እንግዲህ በቅዱስ መጽሐፋችንም የተጻፈልን ይሄ ነው። ይሄን ብናደርግ ፍጹም ጸጥተኛነትን እንታደላለን። የመጨረሻው ዛሬ የምንመለከተው ፍጻሜ የሌለው ፍቅር። እውነተኛ በክርስቶስ የሆነ ትዳር ፍጻሜ የሌለው ፍቅር አለው። ምን አለው? መጨረሻ የሌለው ፍቅር። መጨረሻ የሌለው ፍቅር ማን ነው? እሱ ፍቅሩን እንደዚህ የማይጠፋ የማያረጅ የሚያደርገው እግዚአብሔር። እሱ ስላለበት ያድሰዋል በየጊዜው። አላያችሁም? አንዳንድ የታደሉ ባልና ሚስቶች አሉ። የዛሬ 50 ዓመት ተጋብተው እስከ ዛሬ ድረስ አዲስ ናቸው። አዲስ ክርስቶስ ነው። ፍጹም የሆነ ፍቅር የሱ ነው። ይህን ስጦታ ለሁሉ መስጠት ይችላል።
ያለ እግዚአብሔር የሆነ ትዳር ሁሉ ጊዜ የሚመራው በስሜትና በቁሳዊ ፍላጎት ነው። በስሜትና በቁሳዊ ፍላጎት የሚመራ ትዳር ማንኛውም ትዳር የሚገጥመው መከራና ፈተና መሻገር አይችልም። ትዳር ስንመሰርት ያለ ችግር እንድንመራው አይደለም። ማንኛውም ትዳር በተክሊልም ተመሰረተ ሳናውቅም ደግሞ ሳንማር ጀምረነውም ይሁን ማንኛውም ትዳር ፈተና ይገጥመዋል። ልዩነቱ እግዚአብሔርን ይዘው በትዳር የሚኖሩ የሚገጥማቸውን ችግርና ፈተና ይሻገራሉ፣ ያልፋሉ። እሱ ከሌለበት ግን ትዳሩ የሚመራው በስሜት ይኖራል። በስሜት ይሆናል፣ በቁሳዊ ፍላጎት፣ በስጋዊ ፍላጎት፣ በተለያዩ ነው። ሁሉ ጊዜ መቆስቆስ ይፈልጋል። የሚቆሰቆሰው በቁሳዊ ነገር ልክ የሆነ እንትን ነገር ይዞ ሲመጣ እሷን ለማሳረፍ ወይ እሱን ለማሳረፍ የሆነ ነገር መምጣት አለበት። ይሄ እንትኑ ቲቪ የድሮ ቲቪ ፍላት ስክሪን ሲቀየር ሰላም ነው ያ ቤት የተወሰነ ጊዜ የሚገኙት አብረው ቴሌቪዥኑ ፊት ለፊት ቁጭ ብለው እስኪያረጅ እሱ ደግሞ ያ የቀዘቀዘ ነገር ለማስተካከል የገዛው ባለ 32 ኢንች ከሆነ ሰላም የሚወርደው ባለ 42 ሲቀየር የሆነ አነሳሽ ነገር ይፈልጋል። ያ ስሜት ነው የሚመራው፣ ቁሳዊ ነገር ነው፣ ፍላጎት፣ መፈላለግ፣ ፍትወትን መፈጸም። እሱ ፍላጎቱ ሲኖር እሷ ፍላጎቷ ሲኖር ነው የምትፈልገው። ክርስቶስ ያስፈልጋል። እሱ ካለ ፍቅሩ ፍጹም ነው፣ አያረጅም፣ ሁሌ አዲስ፣ ሁሌ። ይህን ፍቅር ነው የሰጠን ጌታችን በመስቀል ላይ ተሰቅሎ በመከራ ማይሸነፍ ምንም ቢሆን መስዋዕትነት የሚከፈልበት ፍቅር ሰጠን። ማን ነው አሁን በዕለተ ዓርብ ጌታችን ተሰቀለ ብለን ስናነሳ አብሬ ልሰቀል ያለ? ማን ነው አብሬ ልሰለፍ ያለ? ብዙ ናቸው፣ በርካታዎች ናቸው። እመቤታችንና ቅዱስ ዮሐንስ ናቸው የተገኙት። ብዙ የለም። ይሄ አልተደረገም ተብሎ ከመስዋዕትነት አይከለከልም እና ፍጹም ፍቅር አለው። እንደዚህ አድርገን ፍቅራችንን አጽንተን ትዳራችንን አሳምረን ሰይጣን ትልቁ ሊያፈርሰው ኢላማ ያደረገበት ያነጣጠረበት ትዳር ነው። በጣም ታዝናላችሁ በእውነት በዚህ ዘመን 30 ዓመት 35 ዓመት ቆይተው ትልልቅ ልጆች ወልደው ድረው የልጅ ልጅ አይተው እንደገና ትዳር አፍርሰው ጎረምሳ የሚያምራቸው እየተፈጠሩ ነው እንደገና። ይሄ ጤና ነው? ይሄ ሰላማዊነት ነው? እንደው አንዳንድ ጊዜ ጭብጭብ የሆነ መንደር ይሄዱና መጽሐፍ ቅዱስ አነበብኩ ብለው ሽፋን ነው ሽፋን መጽሐፉን ሳይሆን መጽሐፉን ይዞ ያሳያቸውን ሰው ተከትለው ይሄዷል። ትዳሩን ሰላም የሚያሳጡ ቤተሰባዊ ህይወቱን የሚያውቁ መጀመሪያ መሰረቱን አለማስተካከል ነው። ዝም ብለን ከተውነው እኛም አናመልጥም። እስከዛሬ ባልታየ ነገር አሁን ያለው ትዳር እየተፈተነ ነው። አሁን እየተነገረ ባለው ደግሞ መሰረት ላይ አስተካክለን ትዳሩን ካላነጽነው እኛም አናመልጥም። አሁን የሚነገረን ይሄ ለጊዜው ለመስማት ጾም ስለሆነ ለመሰበት እኛም ርዕስ ስላዘጋጀን ለመሳተፍ ከሆነ አይጠቅመንም። በተማርነው እናንጽ ትዳሩን አሁን እግዚአብሔር እየነገረን ባለው መሰረት ላይ እናስተካክል። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ስላስተማረን የተመሰገነ ይሁን። በመጨረሻ ከጸሎት በፊት እዚሁ ጉባኤ የሚሳተፉ አንዲት እህት እዚህ ቦሌ